የሞባይል ጌም በልጁ አእምሮ ላይ ምን እያደረገ እንደሆነ ያውቃሉ? በሳይንስ የተደገፉ አስደንጋጭ እውነቶች። ልጆች በአማካይ በቀን ከ3 ሰዓታት በላይ በሞባይል ጌም ጨዋታዎች ጊዜያቸውን እንደሚያጠፉ ታውቃላችሁ? ይህም የቤት ስራ በመስራት ወይም ውጭ በመጫወት ከሚያጠፉት ጊዜ የበለጠ ነው። ችግሩ መጫወቱ አይደለም፣ ነገር ግን የዚህ ሁሉ የስክሪን ጊዜ በአእምሯቸው በአካላቸውና በአእምሮ ጤንነታቸው ላይ ያለው ከፍተኛ ተጽዕኖ ምንድነው የሚለው ጉዳይ ነው። የሞባይል ጌም በዓለም ላይ በእጥፍ እየጨመረ መምጣቱ የታወቀ ነው። ከ2024 ጀምሮ በዓለም ዙሪያ ከ3 ቢሊዮን በላይ ሰዎች የሞባይል ጌሞችን አዘውትረው ይጫወታሉ። በሀገራችን የተጠቀሱ ዳታዎች ባይኖርም ከ3 እስከ 7 ሚሊዮን የሚደርሱ ህፃናት እንደሚጫወቱ አንዳንድ መረጃዎች ያመለክታሉ። ይህ ብቻ አይደለም። አብዛኛውን ወላጅ የልጆቹ መደለያ የሞባይል ጌም መሆኑ የተደበቀ አይደለም። የዓለም አቀፍ ስታቲስቲክስ መረጃዎች እንደሚያመለክቱት የሞባይል ጌም ገበያ ከ180 ቢሊዮን ዶላር በላይ ዋጋ እንዳለው ይናገራሉ። ይህም ፊልምና ሙዚቃ በአንድ ላይ ከሚያወጡት ገበያ በላይ ከፍ ያለ እንደሆነ መረጃዎች ያመለክታሉ። የሞባይል ጌም በልጆች ላይ ምን ተጽዕኖ አለው? በተለያዩ ጥናቶች የተደገፉ መረጃዎችን ከዚህ በመቀጠል አንድ ባንድ ለማየት እንሞክራለን። አንደኛ፣ ሱስ የማስያዝ አቅማቸው። የሞባይል ጌም ጨዋታዎች ሱስ ለማስያዝ የተነደፉ ናቸው። እንዴት? ምክንያቱም የሚከተሉ ቴክኒኮችን ወይም ስልቶችን ማለትም ተለዋዋጭ የሆኑ የሽልማት ስርዓቶችን ወይም ቫሪያብል ሪዋርድ ሲስተም፣ ደማቅ ወይም የሚያጓጉ ቀለማትን፣ የጨዋታ ስኬቶች ወይም ደረጃዎችን በመጠቀም ልጆች በቀላሉ ለሱስ እንዲያዙ ያደርጋል። ይህም የአእምሮ ደስታ ኬሚካል የሆነውን ዶፓሚን እንዲለቀቅ ይረዳል ወይም ያደርጋል ማለት ነው። በ2022 ናሽናል ኢንስቲትዩት ኦፍ ሄልዝ በተደረገ ጥናት የቪዲዮ ጨዋታዎች አዘውትረው የሚጫወቱ ልጆች በቁማር ሱስ ከተያዙ ሰዎች ውስጥ ከሚታየው ጋር ተመሳሳይ የሆነ ብሬን ሪዋርድ ሲስተም ወይም የአንጎል የሽልማት ማዕከል ውስጥ እንቅስቃሴ ይጨምራሉ። በ2022 ናቹራል ሂውማን ቢሄቨር በተደረገ ጥናት የሞባይል ጌም ሱስ ከሚያስይዙ መድኃኒቶች ጋር ተመሳሳይነት ያለው የአንጎል ክፍሎችን ያነቃቃል ወይም ያንቀሳቅሳል በማለት ይደመድማል። ረዘም ላለ